የጉበት በሽታ ምንድነው? የጉበት በሽታ በአሁኑ ሰዓት ብዙ ሰዎችን እያጠቃ የሚገኘውና መፍትሄ ያልተገኘለት መሆኑ ይታወቃል። በአጠቃላይ 5 አይነት የጉበት በሽታ ቫይረስ አይነቶች ሲኖሩ እነዚህም ሄፓታይቲስ ኤ፣ ቢ፣ ሲ፣ ዲ እና ኢ ይባላሉ። ከዚህ ውስጥ ግን በሽታ በማምጣት የሚታወቁት ቢ እና ሲ የሚባሉ ሲሆኑ ሄፓታይቲስ ቫይረስ ዲ እና ኢ ደግሞ ብዙም የተለመዱ አይደሉም። የጉበት በሽታ ወይም ደግሞ ሄፓታይቲስ በሽታ ጉበትን የሚጎዳና ስራውን በደንብ የሚጎዳ ማንኛውም በሽታ ነው። ለረጅም ጊዜ የቆየ ወይም ያልታከመ የጉበት በሽታ በጉበት ላይ ከባድና ሊቀለበስ የማይችል ጉዳት ሊያስከትል ይችላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። ዛሬም እንግዲህ በአንድ የጤና መረጃ ተመልሰን ተገናኝተናል። ዛሬ የመጣሁት በተለይ የጉበት ህመም እንዳጋጠመን ወይም ደግሞ የጉበት ህመም እንዳለብን የሚጠቁሙ ምልክቶች ለእናንተ የማጋራችሁ ይሆናል። እንግዲህ እነዚህ ምልክቶች በእያንዳንዱ ሰው ላይ ሊታዩም ላይታዩም የሚችሉ ናቸው። ግን እንዳጠቃላይ የጉበት ጤናን መጠበቂያ መንገዶች ምን እንደሆኑ ለእናንተ የማጋራችሁ ይሆናል። በተለይ እንግዲህ የጉበት ህመም እንዳጋጠመን ከሚጠቁሙ ምልክቶች የመጀመሪያውና አንደኛው ማቅለሽለሽና ማስመለስ ነው። ያለምንም ምክንያት ማቅለሽለሽ ስሜት ወይም ደግሞ ማስመለስ ካጋጠመ የኩላሊት ወይም ደግሞ የጉበት ህመም ያመለክታል። ስሜቱ የተሰማን ግን በምግብ መመረዝ ወይም ደግሞ በሌላ የተያያዘ ከሆነ የጉበት ጉዳት የመሆን እድሉ ትንሽ ነው። ይህ ስሜት የሚመጣው የጉበታችን መርዛማ ንጥረ ነገሮች የማስወገድ ኃይል ስለተጎዳ ነው። የምግብ አፈጫጭ ለውጥም ማቅለሽለሽና ማስመለስን ያስከትላል። ሁለተኛው የድካም ስሜት ነው። የማይለቅ የድካም ስሜት የጉበት ጉዳት ምልክት ሊሆን ይችላል። የምንመገበው አፈራርሶ ወደ ኃይል የሚቀየረው ጉበት እንደመሆኑ መጠን ጉበታችን ሲጎዳ ሰውነታችን ኃይል ያንሰዋል። በዚህም ምክንያት ሰውነታችን ላይ ተጽዕኖ ያሳድራል። ስለዚህ የድካም ስሜት ከተሰማን የጉበት ህመም እንዳለብን ያመለክታል። ሶስተኛው የምግብ ፍላጎት መቀነስ ነው። የጉበት ጉዳት ያጋጠማቸው ሰዎች የምግብ ፍላጎታቸው ሙሉ በሙሉ ሊጠፋ ይችላል። ይህም የሚሆነው ጉበታችን ሐሞት ማምረት ሲከብደው ነው። ሐሞት ምግብ እንዲፈጭ የሚያደርግ ንጥረ ነገር ሲሆን የሱ ምርት መቋረጥ የምግብ ፍላጎታችን እንዲጠፋ ምክንያት ይሆናል። አራተኛው ምግብ አለመፈጨት ነው። ጉበት የሚያመርተው ሐሞት ለምግብ መፈጨት አስፈላጊ ንጥረ ነገር እንደመሆኑ ጉበት ሲጎዳ የሚያጋጥመው የመፈጨት ችግር ለተቅማጥ ሊያጋልጠን ይችላል። የሐሞት መመረት ችግር ሐሞት ጠጠር፣ የሆድ መነፋት፣ የሆድ ድርቀትና አጣዳፊ ተቅማጥ ሊያመጣ ይችላል። ጉዳቱ ከፍተኛ ሲሆን ከፍተኛ የሆነ ህመም ስሜት እንዲሰማን ምክንያት ይሆናል። ስለዚህ የምግብ አለመፈጨት በሚኖርበት ጊዜ አንዱ የጉበት ችግር እንዳለብን የሚያመለክት ነው ማለት ነው። አምስተኛው ሽንት ቀለም መቀየር። በቂ ፈሳሽ እየወሰድን ሽንታችን የጠቆረ ቀለም ካለው የጉበት ችግር ሊሆን ይችላል። ሽንት ሲጠቁር ወደ ብርቱካናማ ወይም ደግሞ ቡኒ ቀለም ያጋድላል። ጥቁረቱ የሚያመለክተው ደማችን ውስጥ የባይሮቢን መጠን ሲጨምር ነው። ይህም የሚከሰተው ጉበታችን ንጥረ ነገሩን ለማስወገድ መቸገሩን፣ ሽንታችን ለረጅም ጊዜ ጥቁረት ካሳየ ባለሙያ ማማከር ያስፈልጋል። ስድስተኛው የቆዳ ቢጫ ቀለም መያዝ ነው። በዋናነት የጉበት ህመም ምልክት ጃውንዲስ ወይም ደግሞ የቆዳችን የአይናችንና የጥፍራችን ቀለም ቢጫ መሆን ነው። በአይናችን በቆዳችን ባይሩቢን ሲበዛ የቆዳችን ቀለም ወደ ቢጫነት ይቀየራል። ስለዚህ የቆዳ ቀለም ወደ ቢጫነት መቀየር የጉበት ህመም እንዳለብን ያመለክታል። ሰባተኛው ሰገራ ቀለም መለወጥ ነው። በተለይ የሰገራ ቀለም በደንብ የሚሰራ ጉበት ወደ ሰገራችን ሐሞት እንዲገባ ያደርጋል። ይህ ሐሞት ነው
ሰገራችን ቀለም የሚሰጠው የጉበት መቃጠል ወይም ደግሞ ጠባሳ ሰገራችን ቢጫ ወይም ደግሞ ቀይ አፈር መሰል ቀለም እንዲያመጣ ያደርጋል። አልፎ አልፎ የሚታይ የሰገራ ቀለም ለውጥ አሳሳቢ ባይሆንም ነገር ግን ተደጋጋሚ የሚከሰት ከሆነ ባለሙያ ማማከር ያስፈልጋል ነው። 8ኛው የሰውነት ፈሳሽ መያዝ ነው። በሰውነታችን ውስጥ ፈሳሽ መከማቸት ነው። የጉበት ጉዳት በእግራችንና በቁርጭምጭሚታችን ላይ የፈሳሽ ጥርቅም በመፈጠር እንዲያጋጥም ያደርጋል። ይህ ህመም አሳይተስ ከተባለው በሽታ ጋር ይያያዛል። የውሃ አዘል እብጠት ህመም፣ ሌሎች መንስኤዎች ሰውነታችን ላይ የሆርሞን መዛባት፣ የኩላሊት ችግር፣ የልብ በሽታና ሊምፋቲክስ ሲስተማቲክስ ላይ የሚፈጠሩ ችግሮች ይሆናሉ። 9 እና የመጨረሻው ደግሞ የጉበት ጤንነት መጠበቂያ መንገዶች ምንድነው የሚለው እናያለን። አንድ ሰው ጉበቱ ጤነኛ እንዲሆን ምን ማድረግ አለበት የሚለውንም እንመለከታለን። የመጀመሪያው መጠጣት ማቆም አለበት። እንዲሁም ደግሞ የሚያጨስ ከሆነ ማቆም አለበት። እንደ ነጭ ሽንኩርት፣ የወይን ፍሬ፣ አፕል፣ አቮካዶ፣ ሎሚ የመሳሰሉትን ጉበት የሚያድሱ ምግቦችን መመገብ ይኖርበታል። አረንጓዴ ሻይ መጠጣት፣ ቫይታሚን ሲ የያዙ ምግቦችን መመገብ፣ ጨውና ስጋ መቀነስ፣ በየቀኑ እንቅስቃሴ ማድረግ ወይም ደግሞ መራመድ፣ መዋኘት፣ መሮጥ ያስፈልጋል ማለት ነው። የሆድ ድርቀት እንዳይኖር መጠንቀቅ፣ ኮሌስትሮል መጠን መቀነስ፣ የስኳር በሽታ ካለባቸው የስኳር መጠኑን መቆጣጠርም ያስፈልጋል ማለት ነው።